ባይ ዘ ዌይ አሁን ያለንበትን አሁን ለሰት ያዘችውን አስተሳሰብ ኦር እኔ ያለኝ ነው ሌላው ሰው ያለውን አስተሳሰብ የሚይዘው early age ላይ ነው። በተለይ የመጀመሪያዎቹ 8 ዓመታት 10 ዓመታት የመጀመሪያዎቹ በጣም እኛ ህይወት ላይ ኢምፓክት አላቸው። ላይክ አርፈህ ቁጭ በል አንተ እንደዚህ ነገር ይቅርብህ፣ የኛ ቤተሰብ እንደዚህ ነገር አይችልም፣ ለማትስኛ አልተፈጠርንም፣ እኛ ለእንደዚህ አልተፈጠርንም፣ ለንግድ አንሆንም፣ እኛ ለቢዝነስ አንሆንም የሚባል አለ። በቃ አንተ አርፈህ ተማርና ተቀጠር ኦር አንተ እንደዚህ የሚባሉ ልጆች አሉ። ከዛ ደግሞ ሲያልፍ ደግሞ እንዳልሽ በቃ ይበልጥ ደግሞ በጣም የሚያወርዷቸው ከሰውነት ከስብናም ላይ አንተ ለትምህርት አትሆንም፣ አትረባም፣ የትም አትደርስም አይነት ደግሞ አሉ ኮመንቶች። እና እነዚህ ነገሮች በጣም ሲደጋገሙ ማይንዳችን ውስጥ ቦታ ይዛሉ በደንብ አድርገው። በተለይ በቃ ንጹህ ወረቀት የሆኑ ህፃናት ላይ የምትነግራቸው ነገር በጣም ኢምፓክት አለው፣ በጣም ማተር ያደርጋል። ከዛ እነሱ አያውቁትም፣ ሰብኮንሽስ ማይንዳቸው ግን ይመዘግበዋል። ላይክ ንቁና ድብቁ የሚባል ማይንድ ሴት አለን። ኮንሽስ ሆነሽ የምታደርጊው ነገር አለ፣ አንኮንሽስሊ ደግሞ ንቃት በሌለ ሰዓት የምታደርጊው ነገር አለ። ለምሳሌ አሁን እንደዚህ እያወራን እኔ የልብ ምቴን አልቆጥርም፣ አንቺም አትቆጥሪም። ሰብኮንሽስ ማይንድሽ ላይ ነው ያለው። በንቃት ግን አሁን ሳወራ ግን የምናገረውን አስባለሁ፣ ኮንሽስ ነኝ ማለት ነው። ሶ ይሄ ሰብኮንሽስ ማይንዳችን ግን ብዙ ነገራችን ይቆጣጠራል። ለምሳሌ ምግብ ስትበይ ላይክ ጠቅለለሽ አፍሽ አይጠፋብሽም፣ በቃ ጀስት ባይ ዲፎልት ነው የምትበይው። ወደ ቤትሽ በመኪና ስትነጂ ኦር ወደ ቤትሽ ስትገቢ ምናምን መንገዱ አይጠፋብሽም። መጀመሪያ አዲስ ቤት ከሆነ በዚህ ጋር ነው ብለሽ ትያለሽ። የሆነ ወቅት ላይ ግን ስትደጋግሚው ፓተርን ይሆናል። ሶ አሁን ይሄ ለልጁም የምትሰድቢው ስድብ የምትሰጪው አስተያየት ኮመንቶቹ ጥሩ የሚሆን መጥፎ እዛ ልጅ ላይ ፓተርን ይሆናል፣ ይደጋገም። አንተ እኮ እንዲህ ነህ የሚል ነገር ይቀመጣል። ደን ነገ የሆነ ነገር ሊሞክር ሲል ያ ድብቁ ማይንድ ሴት መናገር ይጀምራል። እንዴ አንተ አትችልም እኮ ይህ ነገር ይቅርብህ ይለዋል። ደን አርፎ ይቀመጣል። አንተ እኮ በሰው ፊት መናገር የለብህም፣ ሰው አይወድህም። አንዳንድ ሰዎች ሰው አይፈልገኝም ይላሉ፣ ሰው አይወደኝም ይላሉ። ከመሬት ተነስተው ሰው እኮ እንዲሁ እኮ ሊጠላሽ አይችልም፣ ግን የውስጥሽ ድምፅ ግን ይጮሃል በጣም ምን ብሎ እኔ እኮ ሰው አይወደኝ። ለምን ከልጅነትሽ አንተ እባክህ ማንም አይፈልግህም፣ ዞር በል፣ አንቺ ዞር በይ፣ ያንቺ ወሬ ማን ይጥመዋል፣ እስኪ ዝም በይ ምናምን ትባያለሽ። ሶ ማውራት ይከብድሻል፣ መግባባት ይከብድሻል። ነገ ለስራ ታዩ ለትዳር አንዳንድ ሰዎች የማያገቡት ዋነኛው ምክንያት ምንም ነገር ጎሏቸው አይደለም፣ ሰው አያምኑም። ለምሳሌ ሰው የእውነት እነሱን ወዷቸው ቢመጣ እንኳን ማለት ነው የሆነ ነገር ፈልጎ ነው ብለው ነው የሚያስቡት። ልክ የሆነ ሊጠቀምብኝ ነው የሆነ እሱ እኮ ጄኒውንሊ በቅንነት ይሆናል የቀረባት ወር ደግሞ የቀረበችው እሷ በቅንነት ሊሆን ይችላል። አይ የሆነ ነገርኝ ብላ ነው እንጂ የሆነ ነገርኝ ብሎ በቃ ቅን አይሆንም እንትናቸው ውስጣቸው። ግን እነዚህ ሰዎች አይፈረድባቸው። ለምን የሰሙት ተደጋግሞ አይምሯቸው ውስጥ የተቀመጠውን ነገር መልሶ እያወጣ ነው የሚጮህባቸው። ለካ አንዳንዴ አይምሮሽ እኮ ሰላም ይነሳሻል የሆነ